ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንኳን ወደዚህ የጤና ማዕድ በደህና መጣችሁ። ዛሬ ስለ አንድ አስደናቂ የተፈጥሮ ስጦታ ስለሆነው ቀይ ስር እንነጋገራለን። ይህ ቪዲዮ በተለይ ከደም ማነስ ለሚሰቃዩ፣ በሽታ የመከላከል አቅም ለደከመና በአጠቃላይ ጤናቸውን ለማሻሻል ለሚፈልጉ ሁሉ ልዩ መፍትሄዎች ይዞ ቀርቧል። እስከ መጨረሻው ከኛ ጋር ቆዩ። ቀይ ስር ወይም ቢትሩት በሳይንሳዊ ስሙ ቢታ ቭሉጋሪስ በመባል የሚታወቅ ሲሆን ከጥንት ጊዜያት ጀምሮ ለምግብነት ሆነ ለመድኃኒትነት ሲያገለግል የኖረ ተክል ነው። ቀይ ስር እጅግ በጣም ብዙ ጠቃሚ ንጥረ ነገሮች በውስጡ ይዟል። ከነዚህም መካከል ቫይታሚን ሲ፣ ፎሌት ወይም ቫይታሚን ቢ9፣ ቫይታሚን ቢ6፣ ብረት፣ ማንጋኒስ፣ ፖታሲየም፣ ማግኒዥየም፣ መዳብ፣ የምግብ መፈጨትን የሚያግዝ ከፍተኛ መጠን ያለው ፋይበር፣ እነዚህን ሁሉ ንጥረ ነገሮች በቅንጅት በመስራት ሰውነታችን በአግባቡ እንዲሰራ እና ከበሽታዎች እንዲጠበቅ ያግዛል። በተለይ ፎሌት እና ብረት ለደም ማነስ መከላከል ያላቸው ሚና ከፍ ያለ ነው። ቀይ ስር የደም ማነስን ለመከላከልና ለማከም የሚጫወተው ሚና የደም ማነስ የሚከሰተውን ሰውነት በቂ ጤናማ ቀይ ደም ሴሎች ወይም ሪድ ብለድ ሴልስ ከሚሉት ወይም የሂሞግሎቢን መጠን ሲቀንስ ነው። ሂሞግሎቢን ኦክስጅንን ከሳምባ ወደ ተለያዩ የሰውነት ክፍሎች የሚያጓጉዝ ፕሮቲን ነው። የሂሞግሎቢን እጥረት ሲኖር የሰውነት ሕዋስ በቂ ኦክስጅን አያገኙም። ይህም ድካም፣ የትንፋሽ እጥረት፣ የገረጣ ቆዳና ሌሎች በርካታ የጤና ችግሮችን ያስከትላል። ቀይ ስር ምንም እንኳን እንደ ስፒናች ወይም ምስር ከፍተኛ የብረት ምንጭ ባይሆንም በውስጡ ያለው ብረት በቀላሉ በሰውነት የሚዋጥ ባዮ አቬሌብል ብረት ቀይ የደም ሴሎችና ሂሞግሎቢን ለማምረት ወሳኝ ማዕድን ነው። የብረት እጥረት የደም ማነስ ዋነኛው መንስኤ ነው። የፎሌት እና ቫይታሚን ቢ9 ምንጭ ቀይ ስር እጅግ በጣም ጥሩ የፎሌት ምንጭ ነው። ፎሌት ለአዲስ የደም ሴሎች ምርት እጅግ አስፈላጊ ነው። በተለይም በእርግዝና ወቅት የፎሌት እጥረት በጽንሱ ላይ የነርቭ ቧንቧ ችግሮችን ሊያስከትል ይችላል። የፎሌት እጥረት ሜጋሎፕላስቲክ አኒሚያ የሚባል የደም ማነስ አይነት ያስከትላል። ቀይ ስር ይህን የመከላከል ወሳኝ ሚና ይጫወታል። ቀይ ስር ቫይታሚን ሲ በውስጡ ይዟል። ቫይታሚን ሲ ከእጽዋት የሚገኘው ብረት ሰውነት በተሻለ ሁኔታ እንዲመጠጥ ወይም አብዞርፍ እንዲያደርግ ይረዳል። ይህ ማለት ቀይ ስር ከብረት የበለጸጉ ምግቦች ጋር ስትመገቡ ሰውነታችሁ ብረቱን በተሻለ መንገድ እንዲጠቀም ያግዝ ማለት ነው። የደም ዝውውር ማሻሻል ቀይ ስር ናይትሬትስ የተባሉ ውህዶች ይዟል። እነዚህም በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይቀየራሉ። ናይትሪክ ኦክሳይድ የደም ስሮችን በማስፋት የደም ዝውውርን ያሻሽላል። ጥሩ የደም ዝውውር ማለት ኦክስጅንና ንጥረ ነገሮች ወደ ሁሉም የሰውነት ክፍሎች በተሻለ መንገድ ይደርሳሉ ማለት ነው። ይህ መንገድ በደም ማነስ ሳቢያ የሚመጡ ድካምና ራስ ምታትን ለመቀነስ ይረዳል። ቀይ ስር የደም ማነስን ለመከላከል ለማከም እንደ ተፈጥሯዊ መድኃኒት ሊታይ ይችላል። በየዕለቱ መመገብ ቀስ በቀስ የደም መጠንን በማሳደግና የኃይል ደረጃ በማሻሻል ህይወታችሁን ሊቀየር ይችላል። ቀይ ስር ለደም ማነስ ብቻ ሳይሆን ለሌሎች በርካታ የጤና ችግሮች ፍቱን ነው። እስኪ ከነዚህ ውስጥ ዋና ዋናዎቹን እንመልከት። የደም ግፊት መቆጣጠር ቀደም ሲል እንደተጠቀሰው በቀይ ስር ውስጥ የሚገኘው ናይትሬት ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ የደም ስሮችን በማስፋት የደም ግፊትን ለመቀነስ ይረዳል። ይህ ደግሞ የልብና የደም ስር ካርዲዮቫስኩላር በሽታዎችን ተጋላጭነት ይቀንሳል። ጥናቶች እንደሚያሳዩት በቀን 1 ብርጭቆ የቀይ ስር ጭማቂ መጠጣት የደም ግፊትን በከፍተኛ ሁኔታ ሊቀንስ ይችላል። የአንጎልን ጤና ማሻሻል የደም ዝውውርን መሻሻል ለአንጎልም ከፍተኛ ጥቅም አለው። የተሻለ የደም ፍሰት ማለት ለአንጎል በቂ ኦክስጅንና ንጥረ ምግቦች መድረስ ማለት ነው። ይህ ደግሞ የአንጎልን ተግባር የማስታወስ ችሎታንና የአስተሳሰብን ቅልጥፍና ያሻሽላል። የአካል ብቃት እንቅስቃሴ አፈጻጸም ማሳደግ አትሌቶችና የአካል ብቃት እንቅስቃሴ የሚያደርጉ ሰዎች ቀይ ስርን እንዲጠቀሙ ይመከራል። ናይትሬትስ ጡንቻዎችን ኦክስጅንን በተሻለ መንገድ እንዲጠቀሙ ይረዳል። ይህም የኃይል ብክነት በመቀነስ የጽናትን ደረጃ ስታሚናን ያሳድጋል። ከመጠን በላይ የመድከም ስሜትን ይቀንሳል። የምግብ መፈጨትን ማሻሻል ቀይ ስር ከፍተኛ መጠን ያለው ፋይበር ይዟል። ፋይበር የምግብ መፈጨት ስርዓትን ለማስተካከል፣ የሆድ ድርቀትን ለመከላከልና የአንጀት ጤናን ለመጠበቅ ወሳኝ ነው። በተጨማሪም የአንጀት ባክቴሪያዎችን ጤንነትን በመጠበቅ በሽታ የመከላከል አቅም ያጠናክራል። የጉበት ጤናን መጠበቅ በቀይ ስር ውስጥ የሚገኙ ቤታሊንና ሌሎች ጸረ ኦክሲዳንቶችን ጉበትን ከጉዳት በመጠበቅና
የስብ ክምችትን በመቀነስ የጉበትን ጤና ያሻሽላሉ። ጉበትን መርዛማ ንጥረ ነገሮችን ከሰውነት የማስወገድ ስራውን በተሻለ ሁኔታ እንዲያከናውን ይረዳሉ። ካንሰርን መከላከል በቀይ ስር ውስጥ የሚገኙ ጸረ ኦክሲዳንቶች እና ጸረ ብግነት ወይም አንቲፍላማቶሪ ውህዶችን ካንሰርን በመከላከል ረገድ ሚና ሊኖራቸው እንደሚችል አንዳንድ ጥናቶች ይጠቁማል። ቤታሊንና በተለየ የካንሰር ሴሎች እድገት የመግታት አቅም አለው ተብሎ ይታሰባል። እነዚህን ሁሉ ቀይ ስር ከምግብነት በላይ እንደ ተፈጥሯዊ መድኃኒት እንድንመለከተው ያደርጉናል። ጤናማና ንቁ ህይወት ለመኖር የሚፈልግ ሁሉ ቀይ ስርን የዕለት ተዕለት ምግቡ አካል ማድረግ ይገባል። ቀይ ስር ለጤናችን ጥቅም እንዴት መዋል እንችላለን? የተለያዩ ጣፋጭና ጤናማ መንገዶች አሉ። እስኪ ጥቂቶቹን እንመልከት። ጥሬውን በሰላጣ መልክ ቀይ ስርን በጥሩ ሁኔታ ከታጠበ በኋላ ልጣጩን በመላጥ ወይም ሳይላጥ በመፈቅፈቅ እና ከሌሎች አትክልቶች ጋር በመቀላቀል ጣፋጭ ሰላጣ ማዘጋጀት ይቻላል። ጥሬውን ቀይ ስር መመገብ ከፍተኛውን ንጥረ ነገር ይይዛል። ጭማቂ በማድረግ የቀይ ስር ጭማቂ ንጥረ ነገሮችን በፍጥነት ወደ ሰውነት ለማስገባት ምርጡ መንገድ ነው። ከአንድ ወይም ሁለት ቀይ ስር ላይ ጭማቂውን በመጭመቅ ብቻውን ወይም ከሌሎች ፍራፍሬዎች፣ አትክልቶች እንደ ካሮት፣ ብርቱካን፣ ዝንጅብል፣ ፖም ጋር በመቀላቀል ጣፋጭና ገንቢ ጭማቂ ማዘጋጀት ይቻላል። ጠዋት በባዶ ሆድ መጠጣት የላቀ ጥቅም አለው። በእንፋሎት ማብሰል። እስቲም ቀይ ስርን በእንፋሎት ማብሰል ብዙ ንጥረ ነገሮችን ሳይቀንስ ለስላሳና ለመብላት ምቹ ያደርገዋል። ከሌሎች አትክልቶች ጋር አብሮ ማቅረብ ይቻላል። በሾርባ ውስጥ መጠቀም። ቀይ ስርን በመጨመር ቀለሙን፣ ጣዕሙን ማሳመር ይቻላል። ከካሮት፣ ድንች፣ ሽንኩርትና ሌሎች አትክልቶች ጋር በመቀላቀል ገንቢ ሾርባ ማዘጋጀት ይቻላል። ቀይ ስር በማንኛውም መልኩ መጠቀም ቢቻልም ሙሉ ለሙሉ ሳይበስል ጥሬውን መጠቀም ከፍተኛውን የንጥረ ነገር ጥቅም እንደሚያስገኝ መታወስ አለበት። ቀይ ስር እጅግ ጠቃሚ ቢሆንም አንዳንድ ጥያቄዎች ማድረግ ያስፈልጋል። የኩላሊት ጠጠር ኦክሳሌት የተባለ ውህድ በውስጡ ስለሚይዝ ለኩላሊት ጠጠር ተጋላጭ የሆኑ ሰዎችን ከመጠን በላይ እንዳይጠቀሙ ይመከራል። የስኳር ታማሚዎች በከፍተኛ መጠን ከመውሰዳቸው በፊት የጤና ባለሙያ ማማከር አለባቸው። ይህንን የተፈጥሮ ስጦታ የዕለት ተዕለት ምግባችሁ አካል በማድረግ ጤናማ ህይወት እንምራ። ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁ፣ ማንኛውንም ጥያቄ ወይም አስተያየት ካላችሁ ከታች ኮሜንት ቦታ ላይ አስቀምጡልን። በቀጣይ በሌላ አስደናቂ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።